በቃ አንተ ሁሉም ነገር አለ። እኔ ግን አንተ የበታች ነኝ። ይሄን ነው ሳይቀር ቆይ ታዲያ ያልሰራህበት ያለፈህበት እንዴት ታገኝ ትችላለህ? አዎ አለፈውበት። ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን አንተ ማን ነው ከጎን እያገዘ ያለ? መልስ የለህም? ይህንን እንዳደርግ ያስገደድከኝ አንተ ነህ። አጠገቤ ሆነህ ተጫወትክብኝ። ወይኔ አምላክ! ቆይ ምንሽ ነው እንደዚህ የምትሮጪው? ውድድር ነበረብኝ። ውድድር? አዎ ምን ነው ስታይኝ መሮጥ ማልችል ሰው መሰልኩሽ አይደለ? አይ እንደዛ አላልኩም። ቆይ በደርሽ ሰውነትሽ እኮ እየተንቀጠቀጠ ነው። ኧረ ወይ አንቀጥቅጥሽ። ቃል እባክህን አንሳው። እሺ ቹኒያ ጋር ልውል ወይስ ሰለሞን ጋር? ለምንድን ነው ሁሉም ያነሱልኝ ያለው ነው? ውድ ሜርሲ እንዴት ዋልሽ? ውድ ሴማ ማለት አያቴ ሴማ እንዴት ነሽ? ደህና ነኝ። ቁጭ በይ። እሺ አቤት አያቴ። እንደው ለመሆኑ ሳታገቢ እንደዚሁ ቆመሽ መቅረትሽ ነው? አያቴ ብዙ ከማንበብሽ ብዛት እኮ እውቀትሽ የላቀ ነበር የሚመስለኝ። ያው ግን ከሰው ልጅ ስህተት አይጠፋም፣ ተሳሳትኩ። አግብቶ የፈታ ሰው እኮ ቆሞ ቀረ አይባልም። አግብቶ መፍታትን ወግ አድርገሽው ነው? እየዘነጋሁ ነው ልጄ፣ እየዘነጋሁ። ተይ መዘንጋት ጥሩ አይደለም፣ ጥሩ አይደለም። እኔ እኮ ሰርጉ ካሳሰበሽ ወጪውን እኔ እችለዋለሁ፣ አንቺ ብቻ አግብተሽ ውጪ ለማለት ፈልጌ ነው። ወዴት? መቼም አግብተሽ ሰው ቤት አትኖሪም። በጥገኝነት ወደምትኖሪበት ነው የምትሄጂው። ሄሎ ማርክ፣ እንዴት ነህ? አሎ አቶ አምነን፣ እንዴት ነህ? ማርክ እባክህ በምልክልህ ሎኬሽን አሁን መምጣት ትችላለህ? እሺ ሎኬሽኑን ላክልኝ፣ እመጣለሁ። እሺ ልክልሃለሁ። አንተ ነው ሲከታተለኝ ነበር። አንተ ነው ዶክመንቱን ይዘራፍከኝ። ምንም እንዳታረገኝ ነገር በል አሁኑኑ አንድ ነገር ሳይካተል ንገር። ራስህ በቃ አንተ ሁሉም ነገር አለ። እኔ ግን አንተ የበታች ነኝ። ይሄን ነው ሳይቀር
አቶ አምነን ምን ተፈጥሮ ነው? ማርክ ማይሆን ነገር አደረኩ። ምንድነው እሱ? በእጄ ሰው ጠፋ። በምን ምክንያት ነው? ምን አድርጎ? ካደኝ። የካደኝ መግደል ደግሞ ግዴታ ነው። አይ ሞት እኮ ድጋሚ ማሰብ ለውሳኔ ነው። ይሁን። እኔስ እርሜ ልኬን የለፈውበትን ነገር እኮ ነው ያሳጣኝ። የኔን ልፋት መካዱንስ ማን ነው የሚረዳው? ለነገሩ ሁሌም ገዳይ እንጂ ሟች ክፉ ተብሎ አይታወቅም። አሁን ተረጋጋና ምን እንደምናደርግ እናስብ። እሱ እንድናወራ ነው የጠራው። ማንም ሳይሰማ ይሄን ጉዳይ መጨረስ አለብን። እሺ ግን ማን ነው? ሜሊክ ይባላል። የሥራ ባልደረቤ ነው። እናም እንደነገርኩ ካለኝ ምን አጋጭቷችሁ ነው? ያስኩት በቃ በዛ ቅጽበት ያተፈጠረ። አቶ አምነን ይሄን ነገር ሰው ሳይሰማ ነው መጨረስ ፍላጎት? አዎ። የት ነው ያለው? መኪና ውስጥ ነው ያለው። አሁን አንድ ቦታ መሄድ ይኖርብናል። በቃ እንዲሁ ነው እኮ አምነን ለምን አትረጋጋም? እንዴት ልረጋጋ ማርክ? የህይወት እኮ ነው እጄ ላይ ጠፋው። አውቃለሁ ግን አሁን ወደ ራስህ ተመለስ። እኔ እኮ እንደዚህ አይነት ሰው አይደለሁም። አቶ አምነን አንተ እንደዚህ አይነት ሰው አይደለም። ግን ቢሆንም እሱ እንደዛ ማድረግ አልነበረበትም። ቆይ ለምንድን ነው ሁሉም ሰው በዚህ ልክ የሚከዳኝ? ቆይ እኔ ምን አድርጌያቸው ነው? ሁሉም ሰው እኮ ልክ እንዳንተ አይደለም። ሰዎች ስላደረክላቸው አይደለም ያደርጉልህ። ግን ቅጣቱ ይሄ አልነበረም። እኔ በሰዓቱ ያንን ያደረኩት ስሜቴን መቆጣጠር አቅቶኝ ነው። አቶ አምነን በቃ ሁሉም ነገር ሆነ። ስለዚህ መረጋጋት አለብህ። እሺ ማርክ እረጋጋለሁ። አምነን አንተ ላይ እኮ አይፈረድም። አውቅ አይደለም ያደረከው፣ በአጋጣሚ ነው። እሺ ቆይ አሁን ምንድን ነው የምናደርገው? አምነን ሁሉንም ነገር ጨርሰናል። ከኔና ካንተ ውጪ ይሄን ነገር ማንም አያውቅም። ስለዚህ በቃ አትጨነቅ። አዎ ማርክ ከሁለታችን ውጪ ማንም አያውቅም። መቼም አንተ እንደ ሌሎቹ አሳልፈህ እንደማሰጠኝ አውቃለሁ። አታስብ አቶ አምነን፣ እምነትን እጠብቃለሁ። አመሰግናለሁ ማርክ፣ ስለማምን ነው አንተን የጠራሁት። እሺ አሁን በቃ ተረጋግተህ ወደ ቤት መሄድ ነው። እሺ በቃ አያቴ እንዴት ነሽ? ደህና ነኝ ልጄ። ምነው ፊትሽ ትክክል አይደለም? አዎ ቢሮ ውስጥ አንድ ትልቅ ችግር ተፈጥሯል እና ለዛ ነው። አቶ አምነንን ማግኘት እችላለሁ? ማወቅ ያለበት ነገር አለ። አምነን እዚህ የለም። ቢሮ ውስጥ ግን የተፈጠረው ምንድን ነው? አቶ አምነንንና ድርጅቱን ያከሰረውን ሰው ማንነት ደርሼበታለሁ። የድርጅታችን ክስረትና አለማደግ ተጠያቂው ሰው ሜሊክ የተባለ ሰው ነው። እኔ የምለው ያንን አንቺ እንዴት አወቅሽ? ማጣራት ያለብኝን ነገሮች አጣርቼ ነው የደረስኩት። የኔ ልጅ አምነን ይህን ሳይሰማ ውሎ ማደር የለበትም። የኔ ልጅ የአጭበርባሪዎች መጫወቻ መሆን የለበትም። አዎ እኔም ያንን ብዬ ነው እየሮጥኩ የመጣሁት። አምነን አምነን አያቴ በቃ እናገሬው ልምጣ። አቶ አምነን አቶ አምነን እንዴት ነው አሁን? ተረጋጋ። እንዴት ልረጋጋ እችላለሁ? ፋይሎቹ እኮ ሙሉ በሙሉ ነው የተሰረቁት። እሱማ እኮ ግን ደግሞ መናደድ